አመንዝረሃል፣ ሐሺሽ ነው፣ ዝሙት ነው፣ ፖርኖግራፊ ነው። አልገደለህም። ለምን? ንስሐ እንድትገባ ነው። በኃጢአታችን ፋንታ ኢየሱስ ስለሞተ ደሙ ትኩስ ሕያው ስለሆነ የማያነጻው ምንም ነገር ስለሌለ ንስሐ ከገባ ይደመሰስልሃል። ከምስራቅ ከምዕራብ እንደሚርቅ ይጥልልሃል። ጥልቅ ባህር ይጨምርልሃል። ምትክ የሆነው ኢየሱስ ስላንተ ስለሞተ ንስሐ ብቻ ከገባ ታሪክ ይቀየራል። ይሁዳ የሚያባብለው ለዚህ ነው እድሜ እየሰጠ። የንስሐ ዕድል ሁለተኛው ቃል ነው። አልዓዛር ከሞት ተነስቶ ቢሰብክ ያምናሉ አይደለም? እዛ ያለውን ቃሉን ካላመኑ የሞተ ቢነሳ ያምኑ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው። ስለዚህ ቃል እግዚአብሔር አንዱ የንስሐ ዕድል ነው ወገኖች። በለቅሶ አሳቦ፣ በሰርግ አሳቦ፣ ታክሲ ውስጥ ይነግርሃል፣ በአውደ ምሕረት ይነግርሃል። ቅዱስ ቃሉን የሚሰሙ እነሱ ብፁዓን ናቸው። ንስሐ እንድንገባ እግዚአብሔር ቅዱስ ቃሉን ይልካል። ይሁዳ ቅዱስ የእግዚአብሔርን ቃል ሰምቶ ንስሐ አልገባ። በቃሉ ሲገስጽህ ሲዘልፍህ እና ሲቆነጥጥህ ለፍቅር እኮ ነው፣ እንድንመለስ ነው። ደንገጥ ብለን ወደ ትራክ እንድንገባ ነው። ሊፈርድብን አይደለም ቃል የሚልክልን፣ ስለወደደን ነው ቃል የሚልክልን። እኔ በጣም ደስ ከሚለኝ ስብከት አንዱ ይገርማችኋል፣ ለቅሶ ቤት ነው። ሐዘኑ አይደለም ደስ የሚለኝ፣ ግን ጨዋ ሆኖ ቁጭ ብሎ የሚሰሙት አስከሬን ባለበት ነው የሰው ልጆች። እኔ ለምን እንደሆነ አላውቅም። ሰርግ ላይ ባካችሁ ዝም በሉ ባካችሁ ብዬ ነው። እዚህ ዝም በሉ ሳል ጭጭ እንደበረዶ ደስ የቆጭ ብለው በዛ ይሰማሉ። ስምጥ ይላል ወንጌሉ ያኔ። እና ይሁዳ በእራት ከተቀመጡ በኋላ ነው የሚያሰብከው ቁጭ ብሎ። በበዓል አይሰማም። 20% ግርግሩ ይወስድበታል። 100% እንዲሰማ በጠረጴዛ ዙሪያ ከተቀመጡ በኋላ ጥልቅ ጸጥታ ውስጥ ቃሉን ነገሩ። ምን አይነት እድል ነው ላለው በእውነት። ከንስሐ እድሎች ሶስተኛው ምንድነው? ምልክቶችን ይሰጣል። እንደ ወጭቷል። ለይሁዳ ወጭት ነች፣ ለኛ ብዙ ነው። ምልክቱ ምን እንደሆነ አላውቅም። የማንክደው እጅ በእጅ ሆነ ምልክቶች ንስሐ እንድንገባ ያደርጋል ጌታ። በአንድም በሌላም አይተን እንዳላየን ካልናቀ በቀር እግዚአብሔር በሕይወታችን ውስጥ የማንክደው የንስሐ ምልክቶች ያደርጋል።